ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምሰነበታችሁ፣ ነገ ሁሉ ሰላም ነው አልሐምዱሊላህ። ያለ ሰላምና እዝነት በያላችሁበት ብዝት ይበል። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። የዛሬው ቪዲዮችን የሚሆነው ደግሞ አንዴ ካወረድናቸው በኋላ ዳታ የማይጠይቁ ወይም ደግሞ ዋይፋይ የማይጠይቁ ዳታዎች ወይም ደግሞ አፖች አብረን እናያለን ማለት ነው። እንግዲህ በጣም ጠቃሚ ግን በማንኛውም ሰዓት ከፍተን ልናያቸው የምንችለው ወይም ዳታም ሆነ ዋይፋይ በሌለ ሰዓት ልክ አንድ ሰው መጽሐፍ ይዞ በእጁ እንደሚያነበው በቃ ስልኩን በፈለገው ሰዓት ከፍቶ ሊጠቀማቸው የሚችለው አፖች ማለት ነው። በጣም ደስ የሚል አሁን እነዚህ አፖች ከወረዱ በኋላ ምንም ነገር አይፈልጉም ማለት ነው። አንዴ ዳታ አይፈልጉም ወይም ደግሞ አያስቸግሩም። ለምሳሌ እኔ በጣም ደስ ያለኝ አፕ ልንገራችሁና ይሄ አፕ አንዴ ካወረዳችሁት በኋላ እንደምታዩት እዚህ ጋር ሁሉ ነገሮች በቃ እኔ በጣም ያስደስተኝ ሁሉ ነገሮች የያዘ ነው። ይሄ እንደምታዩት አንዴ ካወረዳችሁ የኔን አፕሊኬሽን ማለት ነው ፈጽሞ ነው የምላችሁ ዳታ አይፈልግም። ግን ጥቅማቸውን እያንዳንዷን ከፍታችሁ ብትመለከቱት ደግሞ ይሄ አፕ አንዴ ከወረደ በኋላ በጣም ደስ ይላል። በጣም ደስ ነው የሚለው። እንግዲህ ከዚህ እንደምታዩት መግቢያ እስከሚለው አውርዱና ይሄን አፕሊኬሽን አውርዳችሁ ተጠቀሙት። በነገራችን ላይ ከክፍል አንድ እና እዚህ ጋር ከክፍል አንድ እስከ ክፍል ስንት መሰላችሁ? እስከ ክፍል 67 ድረስ ነው ያለው። እዚህ ጋር ከክፍል 1 እስከ 67 ድረስ ብናይ ምን ምን አለው የሚለውን ደግሞ ራሳችሁ ፈትሻችሁ ብታዩት በጣም ደስ ይለኛል። በጣም ደስ የሚል አፕ ነው። እናንተም በጣም ተጠቀሙት ማለት ነው። ብቻ የተለያዩ ዱዓዎች ያሉት ልንጠቀምበት የምንችላቸው እዚህ ጋር ደግሞ እንደምታዩት የጧትና የማታ ዚክር ይላል። ይሄ አፕም አንዴ ከወረደ በኋላ ማለት በቃ ጧትም ማታም ልክ እንደፈለግን የምንጠቀመው አፕ ነው። በነገራችን ላይ በጣም ደስ የምትለኝ መጽሐፍ ማለት በእጅም ሲይዛት እንዲሁም ደግሞ ስልክ ላይም ስትኖር በጣም ደስ የምትል ማለት ሂስነል ሙስሊምን በማንኛውም ቋንቋ የተተረጎመች መጽሐፍ ናት እና በስልካችን ደግሞ ያለምንም ዳታ እዚህ ላይ እናገኛታለን ማለት ነው። ይህ ቪዲዮ እስከ መጨረሻው እውት በእውነት ትጠቀሙበታላችሁ ማለት ነው። እንግዲህ የእውነት አንባቢ ከሆንን ተመልካች ከሆንን የእውነት የሚጠቅመንን ካወቅን በገዛ ስልካችን ብዙ የሚጠቅሙ ነገሮች እንዳሉ በገዛ ስልካችን ብዙ የምንጠቀምባቸው እንዳሉ ተረድቻለሁ እኔ በበኩሌ ማለት ነው። እዚህ ጋር እንደምታዩቸው ብዙ ነገሮች አሉ። እዚህ ጋር አለ በጣም ደስ የሚሉ ማለት ነው። አውርዱና እናንተም ተጠቀሙባቸው ነው የምለው። በእውነት እኔ ደስ የሚሉኝ ናቸው ማለት ነው። ከምንም በላይ ደግሞ አሁን እዚህ ጋር እንደምታዩት ያሲን ኑሮ አለ። ግን ከዚህ በታች ደግሞ ዱዓዎች አሉ። እዚህ ጋር ለምሳሌ ዱዓዎች አሉ እንደምታያቸው። እነዚህ ዱዓዎች አንዴ አፑን ካወረድን በኋላ ወይም ደግሞ አንድ ነገር ሰርች አድርገን ለምሳሌ ማንኛውም ነገር ሰርች አድርገን ያለ ዳታ ወይም ያለ ዋይፋይ አናገኝም። ግን እዚህ ጋር ግን አፑን ብቻ ካወረድን በኋላ የተለያዩ ለራሳችን የሚጠቅሙ ዱዓዎች ማንበብ መቅራት እንችላለን ማለት ነው። እናንተም አውርዱና ተጠቀሙባቸው ነው የምለው ውዶች ማለት ነው። የዛሬው ይህንን ይመስል ነበረ።